ፓብሎ ኤስኮባር በኮሎምቢያ የሚገኘው የሜዴሊን ካርቴል አስፈሪ መሪ ፓብሎ ኤስኮባር በመጨረሻ ለመንግስት እጁን ሰጠ። እጁን ለመስጠት የተስማማው ግን በአንድ ቅድመ ሁኔታ ነበር። እሱም ላ ካቴድራል ብሎ የጠራውን የራሱን እስር ቤት ራሱ መገንባት ነበር። ግንባታው ወዲያውኑ ተጀመረ። የኤስኮባር ሰዎች መሬቱን አስተካክለው ረጅም ግንቦችን፣ የመጠበቂያ ግንቦችንና የኤሌክትሪክ አጥርን ሰሩ። ነገር ግን የዚህ ቦታ ውስጣዊ ገጽታ ከእስር ቤት ጋር ምንም አይነት ተመሳሳይነት አልነበረውም። የእግር ኳስ ሜዳ፣ መጠጥ ቤት፣ ጃኩዚ እና ሰው ሰራሽ ፏፏቴም ነበረው። የኤስኮባር የግል ክፍል የንጉስ አልጋ፣ ዘመናዊ የድምፅ ማጉያ መሳሪያዎችና ማሞቂያዎች ተገጥመውለት ነበር። ኤስኮባር በፈለገው ጊዜ ጓደኞቹን፣ ቤተሰቡንና የንግድ አጋሮቹን እንዲጎበኙት ማድረግ ይችል ነበር። ከውጭ የቆሙት የታጠቁ ጠባቂዎችም ለመንግስት ሳይሆን ለእሱ ታማኝ የሆኑ ሰዎች ነበሩ። ለፓብሎ ኤስኮባር ይህ እስር ቤት ሌላኛው ቤተ መንግስቱ ነበር። እዚያ ሆኖም የእጽ ንግዱን በበላይነት መምራቱን ቀጠለ። እጹ መንቀሳቀሱን፣ ገንዘብ መፍሰሱንና ጎብኚዎች መምጣታቸውን አላቆሙም ነበር። ፖለቲከኞችና የቤተሰብ አባላት እንደፈለገ ያስገባና ያስወጣ ነበር። ሆኖም በ1992 ሁለት የቀድሞ የንግድ አጋሮቹን በዚያው በላ ካቴድራል ውስጥ አሰቃይቶ እንደገደላቸው የሚገልጹ ወሬዎች ተሰራጩ። ይህ በቦጎታ ለሚገኘው የኮሎምቢያ መንግስት ትልቅ ውርደት ስለሆነባቸው ችላ ሊሉት አልቻሉም። ባለስልጣናት ወደ ተሻለ ወታደራዊ እስር ቤት እንዲዛወር ሲጠይቁ ኤስኮባር ፈቃደኛ አልሆነም። በሐምሌ 1 ቀን የኮሎምቢያ ጦር እስር ቤቱን ከበበው። ነገር ግን ወታደሮች ወደ ውስጥ ሲገቡ ኤስኮባር ተሰውሮ ነበር። በተራራው ውስጥ ተገንብቶ በነበረው ሚስጥራዊ መውጫ በኩል ማምለጥ ችሏል። ለ1 ዓመት ያህል በአሜሪካ ድጋፍ በሚደረግለት ልዩ የፍለጋ ቡድን ሲታደን ቆየ። እስከ ታህሳስ 2 ቀን 1993 ድረስ መረጃ ሰጪዎች የእርሱን የስልክ ጥሪዎችና እንቅስቃሴዎች ይከታተሉ ነበር። በመጨረሻም በሜዴሊን ኮሎምቢያ ውስጥ ለልጁ ሲደውል በፖሊሶቹ ተጠለፈና መደበቂያው ታወቀ። ፖሊሶች ከበውት ሊይዙት ሲሉ ኤስኮባር እና ጠባቂው በቤቶች ጣሪያ ላይ ለመሸሽ ሞከሩ። አካባቢው በተኩስ ልውውጥ ተናወጠ። ፓብሎ ኤስኮባር በጥይት ተመቶ ቀይ ጡብ በተነጠፈበት ጣሪያ ላይ ወደቀ። በ44 ዓመቱ ህይወቱ አለፈ። በጥይት መሞት በሚቀጥለው ታሪካችን ላይ ከሚከሰተው ነገር አንጻር ሲታይ እጅግ በጣም የተሻለ ምህረት አለው። እስቲ ያስቡት፣ አንድ የ89 ዓመት አዛውንት ምንም ሊያመጣ በማይችልበት ሁኔታ ውስጥ ሆኖ እጅግ ጨካኝ ከሆነው ጠላቱ ጋር በአንድ ጠባብ ክፍል ውስጥ ቢቆለፍባቸው። ዋይቲ ቡልጀር ጥቅምት 2018 በዌስት ቨርጂኒያ በሚገኘው የሃዝልተን ፌዴራል ማረሚያ ቤት ጄምስ ዋይቲ ቡልጀር በእስር ቤት የቆየው ለ12 ሰዓታት ብቻ ነበር። በአንድ ወቅት በደቡብ ቦስተን እጅግ አስፈሪ የነበረው የ89 ዓመቱ የቀድሞ የአይሪሽ ወንጀለኞች ቡድን መሪ የመጨረሻ ዓመታቱን ከአንድ ፌዴራል እስር ቤት ወደ ሌላ ሲዛወር አሳልፏል። የጤና ችግሮች፣ የዲሲፕሊን ቅጣቶችና እሱን እንደ ቀላል ኢላማ ከሚቆጥሩ እስረኞች ጋር የሚፈጠሩ ግጭቶች በሄደበት ሁሉ ይከተሉት ነበር። ቡልጀር ወደ ሃዝልተን የገባው ከግድያ በፊት በነበረው ምሽት ነበር። ይህ እስር ቤት እጅግ አደገኛና በሁከት የሚታወቅ ሲሆን እስረኞቹም የአለቆች ተራራ ብለው ይጠሩታል። ቡልጀር ደካማና በዊልቸር ላይ ሆኖ ወደ ክፍሉ ሲገባ አድካሚ ሁኔታ ላይ ነበር። ለሃዝልተን እስረኞች ግን የቡልጀር ስም አልጠፋም ነበር። እሱ ተራ ወንጀለኛ ብቻ አልነበረም፣ የኤፍቢአይ መረጃ ሰጪ ነበር። በማንኛውም የፌዴራል እስር ቤት ውስጥ ይህ የቀረበበት ክስ ትልቅ የሞት ፍርድ ነው። በማግስቱ ጠዋት አንድ ታዋቂ እስረኛ እንደመጣ ወሬው በእስር ቤቱ ሙሉ ተሰራጨ። በሴል ቁጥር 132 ውስጥ ብቻውን የተቀመጠው ማን እንደሆነ ሁሉም አወቁ። ከጠዋቱ 12 ሰዓት አካባቢ ሁለት እስረኞች በቀጥታ ወደ ቡልጀር ክፍል አመሩ። ሁለቱም ረጅም ዓመታት የተፈረደባቸውና ምንም የሚያጡት ነገር የሌላቸው አደገኞች ነበሩ። ወደ ክፍሉ ገብተው በሩን ከውስጥ ዘጉት። ቀጥሎ የሆነው ነገር ከ2 ደቂቃ ያነሰ ጊዜ ይፈጅ ነበር። ቡልጀርን በካልሲ ውስጥ በተጠቀለለ መቆለፊያ ፓድሎክ ደበደቡት። ይህ መሳሪያ በቀላሉ የሚደበቅ ቢሆንም በጠባብ ቦታ ውስጥ ግን እጅግ ገዳይና አጥፊ ነው። ፊቱ ሊታወቅ በማይችልበት ሁኔታ ደቀቀ። የሕክምና ቡድን ቢመጣም ምንም ሊያደርጉ አልቻለም። ዋይቲ ቡልጀር በዚያው ጠዋት ህይወቱ አለፈ። ባግዚ ሲግል ባግዚ ሲግል በላስ ቬጋስ ኔቫዳ የቅንጦት ሆቴልና ካዚኖ ለመገንባት ከቢሊ ዊሊንግሰን ጋር ተባብሮ ነበር። ዊሊንግሰን ገንዘብ ሲያጥርበት ሲግል $1 ሚሊዮን በመስጠት የንግዱ ባለቤት ሆነ። ሲግል ስሙንና ዝናውን በኒውዮርክ የገነባው በህገወጥ ንግድና በግድያ ነበር። እጅግ ጨካኝና ቁጡ ሰው ነበር። ሌሎች ቡድኖች ባግዚ ብለው ይጠሩት ነበር። ትርጉሙም እብድ ወይም ቁጡ ማለት ነው። ሲግል ግን ይህንን ስም በጣም ይጠላው ስለነበር ፊት ለፊቱ እንዲህ ብሎ የጠራው ሰው ህይወቱን አደጋ ላይ ይጥላል። ሲግል ፕሮጀክቱን ሙሉ በሙሉ በቁጥጥሩ ስር አዋለና ዊሊንግሰንን በቀላሉ ከጨዋታው አስወጣው። የሆቴሉን ስም ዘ ፍላሚንጎ ብሎ ቀየረው። ላስ ቬጋስ አይታው የማታውቀውን የቅንጦት ቦታ መገንባት ፈለገ። ነገር ግን ግንባታው ከታቀደው በላይ ከፍተኛ ገንዘብ ጠየቀ። ሲግል ከማፊያው ደጋግሞ ገንዘብ ይበደር
ይደራደር ነበር። ነገር ግን ስለ ትርፉ ሲጠየቅ ምክንያት ይደረድር ነበር። ማፊያዎቹ ሲግል ገንዘብ እየሰረቀን ነው ወይም ቁጥጥር አጥቷል ብለው አመኑ። ሰኔ 20 ቀን 1947 ቤቨርሊ ሂልስ ካሊፎርኒያ ውስጥ ሲግል ቤቱ ሆኖ ጋዜጣ እያነበበ ሳለ 9 ጥይቶች በመስኮቱ በኩል ተተኮሱ። 4 ጥይቶች ሲመቱት 2 ራሱ ላይ፣ 2 ደግሞ ገላው ላይ አረፉ። አንዱ ጥይት የቀኝ አይኑን አውጥቶ ከ4 ሜትር በላይ ርቀት ላይ ወርውሮታል። በሰከንድ ውስጥ ሞተ። ገዳዩ ወዲያው ተሰወረ። ምንም አይነት የአይን እማኝ አልነበረም። የመኪናው አይነትም አልታወቀም። በዚህም ምክንያት ለግድያው እስከዛሬ ድረስ ተጠያቂ የሆነ ወይም የተከሰሰ ሰው የለም። የሚገርመው ሲግል በተገደለ በጥቂት ሰዓታት ውስጥ ሌላ ሰው ፕሮጀክቱን እንዲረከብ ተደረገ። ይህ የሚያሳየው ግድያው አስቀድሞ የታቀደ መሆኑን ነው። ጆ ማሴሪያ ጁሴፔ ጆ ማሴሪያ የአሜሪካን ማፊያ ለ10 ዓመታት በቁጥጥሩ ስር አድርጎ ገዝቷል። እሱ ጨካኝና በንግግር የማያምን ሰው ነበር። ነገር ግን በ1931 የካስቴላ ማሬዝ ጦርነት ተቀሰቀሰ። ይህ ለስልጣንና በአሜሪካ ለሚገኘው የወንጀል ዓለም የወደፊት ዕጣ ፈንታ የተደረገ የሞት ሽረት ትግል ነበር። ማሴሪያ ብዙ ጠላቶች ስለነበሩት በህይወት መቆየት እንደማይችል ግልጽ ነበር። ሚያዝያ 15 ቀን 1931 ማሴሪያ ደህንነቱ የተጠበቀ ወደ መሰለው ኒው ቪላ ታማሮ ሬስቶራንት አመራ። እዚያም ከቅርብ ረዳቱ ላኪ ሉቺያኖ ጋር ራት እየበላ ነበር። ማሴሪያ የማያውቀው ነገር ቢኖር ሉቺያኖ ራሱን ለመግደል ሴራ ማዘጋጀቱን ነበር። ሁለቱ ሰዎች ፓስታ እየበሉና ወይን እየጠጡ በሰላም ሲያወሩ ቆዩ። ሁሉም ነገር የተረጋጋና ፍጹም ይመስል ነበር። ከሬስቶራንቱ ውጭ ግን 4 የሉቺያኖ አደገኛ ሰዎች ይጠባበቁ ነበር። ቪቶ ጄኖቬዜ፣ አልበርት አናስታሲያ፣ ጆ አዶንስ እና ቤንጃሚን ባግዚ ሲግል እያንዳንዳቸው አዲስ ዓለም ለመፍጠር ቆርጠው ተነስተዋል። ያለ ማሴሪያ አምባገነንነትና ያለ አሮጌው ስርዓት የሚመራ አዲስ የወንጀል ዓለም። ከምሽቱ 4 ሰዓት ላይ ሉቺያኖ ሽንት ቤት ይሄድ ብሎ ተነሳ። በእርግጥ ግን አልተመለሰም። ደቂቃዎች ባልሞላ ጊዜ ውስጥ 4 ገዳዮች በሬስቶራንቱ የጎን በር በኩል ገቡ። ማሴሪያ ካርታ እየተጫወተ ሳለ ምን እየሆነ እንደሆነ እንኳን ለመረዳት ጊዜ አላገኘም ነበር። የጥይት ናዳ ወረደበት። ደረቱ፣ ጀርባውና ራሱ ላይ ብዙ ጥይቶች አረፉ። ማሴሪያ በጠረጴዛው ላይ ተዘረረ። በእጆቹ መካከል የነበረው ሲጋራ አሁንም እየጤሰ ነበር። ገዳዮቹ ሲሰወሩ ማሴሪያ በማፊያ ታሪክ ውስጥ የማይረሳ ምስል ትቶ ህይወቱ አልፏል። ሉቺያኖ ከጥቂት ቆይታ በኋላ ከፖሊስ ጋር በመሆን እንደደነገጠ ሰው ሆኖ ተመለሰ። ነገር ግን መርማሪዎች እንዳረጋገጡት ማሴሪያ ገዳዮቹን በጣም ያምናቸው ስለነበር ከመቀመጫው እንኳን ሳይነሳ ነው የተገደለው። የቫለንታይን ቀን እልቂት የካቲት 14 ቀን 1929 ቺካጎ። አሜሪካ የአልኮል ሽያጭ የታገደበት ዘመን ላይ ነበረች። ከተማዋም በሁለት ተከፍላለች። የካፖን ቡድን ደቡብን፣ የባክስ ሞራን ቡድን ደግሞ ሰሜኑን ይቆጣጠራሉ። ለዓመታት እነዚህ ሁለት ኃይሎች በህገወጥ ንግድ፣ በቁማርና በዝርፊያ የበላይነት ለመያዝ እርስ በእርስ ሲጠፋፉ ቆይተዋል። በዚያች የክረምት ጠዋት ውጥረቱ ከፍተኛ ደረጃ ላይ ደርሶ ነበር። የሞራን ሰዎች በሰሜን ክላርክ ስትሪት በሚገኝ መጋዘን ውስጥ በህገወጥ መንገድ የሚመጣ የውስኪ ጭነት እየጠበቁ ነበር። ከዲትሮይት ጋር የተደረገ ስምምነት መስሏቸው ነበር። ነገር ግን በሚያሳዝን ሁኔታ ጭነቱ ወጥመድ ነበር። ከጠዋቱ 4:30 አካባቢ የፖሊስ መኪና እንዲመስል ተደርጎ የተዘጋጀ ጥቁር ካርዲላክ መጋዘኑ ደጃፍ ቆመ። 4 ሰዎች ወረዱ። 2 ቺካጎ ፖሊስ ዩኒፎርም የለበሱ ሲሆኑ 2 ደግሞ ሲቪል የለበሱ ነበሩ። መጋዘን ውስጥ የነበሩት 7 የሞራን ሰዎች ፖሊስ ሲገባ ምንም አልተደናገጡም። ምክንያቱም ያኔ በቺካጎ የወንጀል ዓለም የፖሊስ ወረራ የዕለት ተዕለት ተግባር ነበር። ሰዎቹ ትዕዛዝ ተቀብለው ያለምንም ተቃውሞ ግድግዳውን ተደግፈው ፊታቸውን አዙረው እጃቸውን ወደ ላይ አነሱ። ከጥቂት ሰከንዶች በኋላ ግን ፖሊስ መስለው የመጡት ታጣቂዎች በቶምሰን መትረየስና በጠመንጃዎች ከ70 በላይ ጥይቶችን በሰባቱ ሰዎች ጀርባ ላይ አርከፈከፉባቸው። ተኩሱ ሲቆም አንዳቸውን በህይወት አለመኖራቸውን ለማረጋገጥ ተጨማሪ ጥይቶችን ተኮሱባቸው። በጥቂት ሰከንዶች ውስጥ የሰሜኑ ቡድን ሙሉ በሙሉ ወደመ። ገዳዮቹ የማምለጫ ስልታቸው እጅግ ረቂቅ ነበር። ሲቪል የለበሱት 2 ሰዎች እጃቸውን ወደ ላይ አንስተው በፖሊሶቹ በቁጥጥር ስር የዋሉ መስለው ወጡ። መንገደኛው ሁሉ ፖሊሶች ወንጀለኞችን ያዙ ብሎ አሰበ። መኪናውን በዝግታ አካባቢውን ለቆ ሄደ። እውነተኛው ፖሊስ ሲደርስ ያገኘው በጥይት የተበሳሱ 7 አስክሬኖችን ነበር። አንዳንዶቹ ለመለየት እንኳን ያስቸግሩ ነበር። ፍራንክ ጉዘንበርግ በብዙ ጥይት ተመቶም በህይወት ተርፎ ቢገኝም ማን እንደተኮሰበት ሲጠየቅ ማንም አልተኮሰብኝም የሚል ቃል ተናግሮ በጥቂት ደቂቃዎች ውስጥ አረፈ። መሪው ባክስ ሞራን ያመለጠው ዘግይቶ ስለደረሰና የፖሊስ መኪናውን አይቶ ወደ ኋላ በመመለሱ ብቻ ነበር። ሞራን በኋላ ለጋዜጠኞች ሲናገር እንዲህ ሊገድል የሚችለው ካፖን ብቻ ነው ብሏል። ካፖን ያኔ በፍሎሪዳ በእረፍት ላይ ነበር። ለዚህ እልቂት ማንም አልተፈረደበትም። ነገር ግን መልእክቱ ግልጽ ነበር። ደቡብ አሸንፏል። ይህ ዘግናኝ እልቂት አሜሪካን ያስደነገጠ ሲሆን የድሮውን ወንጀለኞች ዘመን ማብቂያ ምልክት ሆኖ ይኖራል። እስከዛሬ ድረስ የቫለንታይን ቀን እልቂት በወንጀል ታሪክ ውስጥ እጅግ አስከፊና ስማቸው ከማይረሱ ግድያዎች አንዱ ሆኖ ይኖራል።
የዛሬው ቪዲዮአችን በዚህ ተጠናቋል። ታሪኮቹን እንደወደዳችኋቸው ተስፋ አድርጋለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።